ጥሩ ነው እንግዲህ መጀመሪያ ሶላዋት ዒባዳ ነው የሚለውን ንሰች እሱ ላይ ተተማመን ሌላው አይቸግረንም እዚህ ላይ አልተማመን ብለን ነው የተቸገርነው ሶላዋት ማለት መዝፈኛ አይደለም ሶላዋት ማለት ድምጽ ማሳመሪያ አይደለም ዒባዳ ነው እንደ ሶላት እንደ ዘካ እንደ ሐጅ እንደ ጾም ዒባዳ ነው ይሄን እንተማመን ያውም ዋጅብ የሚሆንበት አለ ሱና የሚሆንበት አለ ሶላዋት ማውረድ በነብዩ ላይ ሰለላሁ ዐለይሂ ወሰለም ዋጅብ የሚሆንበት ውስጥ መጨረሻው ተሸሁር ላይ ተህያ ተቀረም በኋላ ሶላዋት ማውረድ ሩክን ነው ሶላቱ አይበቃም ራሱ ስማቸው ሲነሳ ማውረድ ዋጅብ ነው የኔ ስም ተነስቶ በእኔ ላይ ሶላዋት ያላወረደ ሰው በኺል ብለውታል ንፉግ ብለውታል ነብዩ አለይሂ ሰላቱ ወሰለም በየህርክበት በቆምክበት በተቀመጥክበት በተኛህበት ማብዛቱ ደግሞ ተወዳጅ ነው يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت عليه ይህ ከሆነ ነገሩ ሶላት የሚሰገደው እንዴት ነው ብለን እንጂ ሶላት ዋጅብ ነው ብለህ ዝም ብለህ እንደፈለክ አሰግደው ማለት ሶሉ ከማ ረአይቱሙኒ ወሶሊ አሉ ነብዩ አለይሂ ሰላቱ ወሰለም እንደነበር ነብዩ የሰገዱት ብለህ ጠይቀህ ነው የምትሰግደው ስትጾምም እንደዛው ነው ሐጅ ስታረጉም እንደዛው ነው ኹዙ ዐኒ መናሲከኩም ስትዘክርም እንደዛው ነው ነብዩ ሰለላሁ ዐለይሂ ወሰለም የዚክሩን አይነት አስተምረዋል ያዘካከሩን አይነት በቃላትም ሆነ በተግባርም ተናግረዋል ነብዩ አለይሂ ሰላቱ ወሰለም በተግባርም አስተምረውናል ሶላዋትም ታዲያ ዒባዳ ነው ታል ዒባዳ ተውቂፍይ እኮ ነው በአጠቃላይ ማንኛውም ዒባዳ በመጣው መሰረት መስራት ግዴታ ዒባዳ ተቀባይነት ይኖረው ዘንድ ሁለት ሸርጥ አለው እንላለን አይደል አንዱ ኢኽላስ ነው ሁለተኛው ሙታባዓ ነው የምንሰራውን ስራ ለአላህ ነይተ መሆን አለበት ስንሰራ ተነብዩ በተገኘው ነብዩ በመጡበት መንገድ ላይ መሆን አለበት አንዱ ተጎደለ ተቀባይነት የለውም ኢኽላስ ተጎደለ ሽርክ ነው የሚባለው ይውልኝ እስሙ ሊተገባ ሽርክ ነው አስገር ይሆናል እንጂ ስራው ይበላሻል አልቀበለውም ብሏል አላህ ኢኽላስ ቢኖርም ደግሞ ሙታባዓ ተጠፋ ምን ይባላል ቢድዓ የሚባል ስም ያገኛል ማን አሚል አመለን ليس عليه امرنا فهو رد የኛ ትእዛዝ የሌለበትን ስራ የሰራ ተመላሽ ነው ተቀባይነት የለውም ማለት ነው እንዲያውም ተቀባይነት አጥቶ ተመልሶብህም በቀረ ደግ ነበረ ጥሜት የሚልም ያስከትላል ኩሉ ቢድዓቲን ضلاله ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እንደው ጥሜትም ተብሎ ባረፈ ወኩለ ضلالቲን في النار እስከመባል ደረጃ ተሄዶበታል ይሄ ያለ ነብዩ መከተል መስራው ዒባዳ ማለት ነው እና ሶላዋትም ተዒባዳ ነውና ነብዩ እንደነበር ሶላዋት የሚያወርዱት አይወርዱ መስሎ ነው ያወርዱ ነበር ነብዩ አለይሂ ሰላቱ ወሰለም ለራስዎ ማለት ነው አንዳንድ ሰው መውሊድ እኮ ነብዩ አልሰሩትም ሷሃቦችም አልሰሩትም ሲል ለራስዎ ያወጣሉ እንዴ ይላል ቡላ ለመወለድ እኮ ጽመዋል በራስዎ ላይ ሶላዋት አወርደዋል ልክ እንደኛው እኮ ተሽሁር ሲቀሩሳቸውም ሶላተ ኢብራሂምያን ያወርዳል ሰላምታም ያወርዳል በራስ ላይ አንተ ታወርደል እንዴ አሰላሙ አለይና ወዐላ ኢባዲላሂ ሷሊሂን ብለ በራስ ላይ ታወርዳለ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በመጡበት መንገድ ላይ መሆን አለበት ሷዋቱም እናወርደው ሱሐቦች ረዲየላሁ ዐንሁም ኢባዳ መሆኑን ስለሚያውቁ እንደኛ ተኛ በላይ ቋንቋውን እያወቁት በድግ ብለው ሶላዋት አላወረዱም አላህ በአንቱ ላይ ሶላዋት እንድናወርድ ያዞናል አሏቸው ከይፈኑ ሶሊ አየው ሙንሲፎቹ እንዴነው ሶላዋት እናወርደው ብለው ጠየቁ አንተ ታዲያ ተነሱ በላይ ነህ እንዴ ዝም ብለህ እንደፈለገህ ምፈነጥዘው ሶላዋትማ ስታወርዱ اللهم صل على محمد وعلى ال محمد كما صليت على ابراهيم الى اخر ያስተማሩ ነብዩ ሰለላሁ ዐለይሂ ወሰለም ሰላምታው ደግሞ አሉ كما علمتم ተሸሁድ ውስጥ እንዲያወቃችሁት ነው እዛም እንዲና ያለን السلام عليك ايها النبي ورحمه الله وبركاته وسلم تسليما አለን ይሄን ነው ማለት ነው እና ነብዩ ሰለላሁ ዐለይሂ ወሰለም ሷሃቦችም ጠየቁ እሱም ይገርማል በአንድ ሪዋያ ሲጠየቁ ዝም አሉ አለ ወህይ እየጠበቁ በራሱ አይደለም ተወህይ መጥቶላቸው ነው ያስተማሩት አንድ 9 የሚሆኑ የሶላዋት አወራሪ አይነቶች አሉ ከነዛ በአንዱ ነው ማውረድ እንግዲህ ተቀባይነት ያለው ሶላዋት ይሆንልንታል ተዛ በአንዱ አይነት ነው ማውረድ ያለብን እንደፈለግን መሆን የለብንም ተቀባይነት እንዲኖረው ሷዋቡን ተፈለክ አንዴ ሶላዋት ስታወርድ በነብዩ ላይ ሰለላሁ ዐለይሂ ወሰለም አላህ ባንተ ላይ 10 ያወርድልሃል ሰላምታ አንዴ ስታወርድ አላህ ባንተ ላይ 10 ሰላምታ ያወርድልሃል የዒባዳ ጥግ ነው ማለት ነው መንጃ بالحسنتي
فلو 10 امثالها ስለሆነ በ10 እጥፍ ነው የሚመነዳ አየው ዒባዳ ነው ይሄንን አጅር ለማግኘት ራስ እንዲያሸውት በተገኘው መሰረት ይሁን ሌላው ዙብ ጋር ተያይዞ የጠየቁት ምንድነው በጀማዓ ምናምን ባል ነገር ጠይቀዋል እንግዲህ ባገኘነው የሐዲስ መዛግብት hatta ሲራቸውንም ብንከታተል አንድ ቦታ ላይ እንኳን አይደለም ነብዩ ሰለላሁ ዐለይሂ ወሰለም ሷሃቦች እንኳን ታቢዖች እንኳን ታቢዑት ታቢዕ እንኳን ተሰባስበው በነብዩ ላይ ሶላዋት ያወርዱ ነበር የሚባል አልተሰማም ይሄ እንደውም አሁን ተሰባስበን ምንልበት የሶላዋት ኪታብ ማን ነው በል ስሙ ንገሩኝ እስኪ ተንቢሁል ማን ተንቢሁል አናም መቼ ነው የተዘጋጀው ብትለይ 1000 ዓመት በኋላ ጭራሽ አይታወቅም ነበር ድሮ ዛሬ ተንቢሁል አናም እኮ ማለት አልተገኘም ብትለው እሪ ነው የሚለው እኒ ኋላ መተው ዲኑን ሊያጠፉ ነው ይላል ድሮ የሌለው ኋላ የተፈጠረ ነው ወደርንም ጠላን በዚህ መልኩ ሶላዋት ማውረድ ተነብዩ አልተገኘም ተሷባ አልተገኘም ተታቢዎች አልተገኘም ተታቢው ታቢ አልተገኘም ተገኘ የሚል ታለ ማስረጃውን ይዞ መምጣት ነው ካልተገኘ ደግሞ ምን ይሆነዋል ምን ያታግለዋል ኋላ ለተፈጠረ ነገር ምን ያጣለዋል እንዲሙጋ አላህንስ በዚህ መልኩ ገዛለሁ ብሎ እንዴት ይረካል ባልተገኘ ነገር ዒባዳ አድርጎ ሁለቱ ነገሮች ይጠፉበት ኢኽላስና ሙታባዓ ተጠፋ ተቀባይነት የለውምና በተገኘው መሰረት እናወርድ ነው ምለው ይሄ ብቻ አይደለም ዚክሩም ቢሆን ሰደቃውም ቢሆን ጾሙም ቢሆን ሐጅም ቢሆን ያጠቃላይ የዒባዳ አይነቶችን ስንሰራ በተገኘው መሰረት ኢተቢዕ ወላ ተብተዲ ፈቀር ኩፊት አለብን መስዑድ ተከተል አትፍጠር በቅተውሃል ሰርተው አሳይተው በቅተውሃል አንዳንዶቹ ማምላሉ ዲናሉ ዲን የሚባለው ነገር ሰይባ ነው ቢክራ አይደለም ይላል ተገባችሁ እንግዲህ ይሄ ነው والله اعلم وبالله التوفيق واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله وبركاته